ሰላም ሰላም ውድ ቤተሰቦቼ እና ተከታታዮቼ እንደምን አመሻችሁ። በያላችሁበት ሰላም ፍቅርና ጤናን እመኝላችኋለሁ። እንግዲህ ለድምፄ በጣም ይቅርታ ጠይቃለሁ። የሰሞኑ ጉንፋን ነው። እንግዲህ ቪዲዮአችንን ከመጀመራችን በፊት ሰብስክራይብ፣ ላይክ እና ኮመንት እያደረጋችሁ ቪዲዮውን እንድትጀምሩ በአክብሮት ጠይቃችኋለሁ። እንግዲህ ዛሬ በሚያሳዝን ቪዲዮ ነው የመጣሁት። ደብረ ዘይት ወይም ቢሾፍቱ ዛሬ ስትቃጠል አድራለች በሚያሳዝን ሁኔታ። ይኸው እንደምታዩት እሳቱ ከቁጥጥር ውጭ ሆኖ ገበያውን እንዳለ እንዳነደደው ነው እንግዲህ እየወጡ ያሉ ዜናዎች የሚያመለክቱት። በጣም ከባድ የሆነ እሳት ነው። ለማጥፋት ሳያስቸግር አይቀርም። በጣም እንግዲህ ነጋዴዎች እቃቸውን ለማውጣት እየተጣጣሩ ነው ያሉት። ቢሆንም ከበድ ያለ እሳት ነው። ሰዎች በጣም እየጣሩ ነው እሳቱን ለማጥፋት። በጣም ከባድ የደብረ ዘይት ህዝብ በጣም በከባድ ሀዘን ውስጥ ነው ያለው። በጣም ከባድ የሆነ እሳት ነው። እንደዚህ አይነት እሳት ደብረ ዘይት ወይም ቢሾፍቱ ውስጥ አጋጥሞ አያውቅም ከዚህ በፊት። ይሄ ለመጀመሪያ ጊዜ እያየነው ያለነው እሳት ነው። እሳት አደጋ ለማጥፋት እየጣረ ነው በጣም። ግን እስካሁን ባለው ዜና እሳቱ እንዳልጠፋ ነው የደረሰኝ ዜና የሚያመለክተኝ። ህዝቡ ጥረቱን እንደቀጠለ ነው ለማጥፋት። እስኪ ያለውን ሁኔታ በትንሹም ቢሆን ተከታትለን እንመለስ። እንግዲህ ውድ ቤተሰቦቼ እና ተከታታዮቼ ከሁለት ወር በፊት እንደምታስታውሱት ከተማችን ደብረ ዘይት ወይም ቢሾፍቱ በከባድ ዝናብ ተመታ እንደነበረ እናስታውሳለን ሁላችንም። በጣም አስቸጋሪና ከባድ በረዶ ያዘለ ንፋስ፣ አውሎ ንፋስ ያዘለ ከባድ ዝናብ አጋጥሞን የሁለት ሰው ነፍስ መጥፋቱን እናስታውሳለን። ሁለት ወር ከምናምን አካባቢ። አሁን ደግሞ እንደምትመለከቱት በከባድ የእሳት አደጋ ተመተናል። እንግዲህ ሁሉም ሰው በያለበት ጸሎት እና ምህላ ሊያስፈልገን ይችላል። በጣም አሳዛኝ ሁኔታ ውስጥ ነው ያለችው በከተማችን በቢሾፍቱ። በጣም ደስ የሚልና
አስደሳች የሆነ የልማት ሁኔታዎች ህዝብ ተመልክቶ በጣም በደስታ ውስጥ ነበረ። ከዝናቡ በኋላ በከተማችን ውስጥ ያለው ልማትና ለውጥ በጣም እያጽናናና እያስደሰተን ነበር። ይኸው እንግዲህ እንደገና በከባድ እሳት አደጋ ደግሞ ተመተናል። ሁላችሁም በያላችሁበት ጸሎታችሁ እንድታደርጉልን እንማጸናችኋለን። እንግዲህ እግዚአብሔር ይቅር እንዲለንና እንዲያስበን ሁላችንም በያለንበት እንለምናለን። ለዛሬ ይዤላችሁ የመጣሁት በጣም አሳዛኝና ከበድ ያለ ዜና ይሄን ይመስላል። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤናን እመኛለሁ። ጸሎት አድርጉልን።